እርግጠኛ ነኝ ብዙዎቻችሁ ዩቲዩብ አውቶሜሽን ወይም ቲክቶክ አውቶሜሽን ጀምራችኋል ወይንም አልያም ጀምራችሁ ተስፋ ቆርጣችሁ ያቆማችሁት እንዳላችሁ እርግጠኛ ነኝ። አይዟችሁ ለ5 ወራቶች እኔም በዚህ ጀርኒ አልፌበታለሁ። በዚህ ቪዲዮ ወይንም በዚህ ቻናል እንግዲህ ዩቲዩብ አውቶሜሽን ማለት እንደዚህ ነው፣ ቲክቶክ አውቶሜሽን ማለት እንደዛ ነው ወይም እንደዚህ ነው ልላችሁ ሳይሆን የመጣሁት ለ5 ወራት ያክል ከቤቴ ቁጭ ብዬ ምንም ሌላ ስራ ሳልሰራ የሰራሁትን ስራና እሱ እንዴት አድርጋችሁ እናንተም ተጠቅማችሁ ለእናንተ አስለይቻችሁ እናንተም እንዴት አድርጋችሁ አፕላይ አድርጋችሁ መጠቀም እንደምትችሉ ስቴፕ ባይ ስቴፕ ሮድማፑን ላሳያችሁ ነው የመጣችሁት። ዛሬ ላችሁ ወደ አሰብኩት ነገር ከመሄድ በፊት ለ5 ወራቶች ያለፍኩበትን ምን አይነት ቻሌንጅ ገጥሞኝ እንደነበረ ትንሽ ልባላችሁና እንዴት አድርገን እኛ አብረን መሄድ እንዳለብን አሳያችኋለሁ። እንግዲህ በመጀመሪያ ቻሌንጅ ሆኖብኝ የነበረው ብዙ ቪዲዮዎችን አይታችሁ ሊሆን ይችላል ዩቲዩብ ላይ ዩቲዩብ አውቶሜሽን ፉል ኮርስ፣ ቲክቶክ አውቶሜሽን ፉል ኮርስ የሚሉ ብዙ ቪዲዮዎች አሉ። ዘን እነሱን ገብቼ ሳይ ምንድነው የሚለው ዩቲዩብ አውቶሜሽን ማለት በኤአይ ቪዲዮዎችን ጀነሬት እያደረጋችሁ ብዙ ዶላሮችን ታገኛላችሁ የሚል ነበረ። ትክክል ናቸው። ነገር ግን እንዴት ነው የሚሰራው? ፍሪ ኤአይዎች እንዴት ነው የምንጠቀመው? ምን አይነት ቪዲዮዎችን እንሰራለን የሚለው እስካሁን ምንም ላገኝ አልቻልኩም። ሊኖር ይችላል ግን እስካሁን ግን ይሄን የሚያሳይ አንድም ሰው አላገኘውም ማለት ነው። የሁለተኛው ደግሞ ፍሪ ኤአይዎችን ማግኘት በጣም ብዙ የሚፈትነው ነገር እሱ ነው። ብዙ ቪዲዮዎችን ያለውኝ ፍሪ ኤአይ 100% ፍሪ ኤአይ የሚሉ ተምኔል ታዩና ገብታችሁ ቪዲዮውን ታያላችሁ። አንድ ቪዲዮ ስትሞክሩ፣ ሁለት ቪዲዮ ስትሞክሩ አንሊሚትድ ይላችኋል። 24 ሰዓት ጠብቅ ሊላል ይችላል፣ 8 ቀን፣ 1 ወር ምናምን ጠብቅ የሚል ብዙ ኤአይዎችን ፍሪ ኤአይ ማግኘት በጣም አድክሞኛል ማለት ነው። የሶስተኛው ምንድነው ደግሞ ፕሮምፕት ማዘጋጀት። ፕሮምፕት እንግዲህ ፍሪ ኤአይዎችን አገኘሁኝ ዘንድ ያንን ፍሪ ኤአይ አግኝቼ እንዴት አድርጌ ነው ያሰብኩትን ቪዲዮ ጀነሬት ማድረግ የምችለው ወይንም እንዴት አድርጌ ነው ኤአይ ቪዲዮዎች እንዴት አድርጌ ነው ቫይራል የሚወጡ መስራት የምችለው የሚለው ሶስተኛው በጣም ይሄ ፈትኖ የነበረ ፕሮምፕት ማግኘቱ ማለት ነው። የአራተኛው ደግሞና የመጨረሻው ምንድን ነበረ ቫይራል የሚወጡ ቪዲዮዎች እንዴት ነው መስራት የምንችለው የሚለው ይሄ በጣም ወሳኝ ነው። ወደ ዋናው ነገር ስገባ እንግዲህ እኔ 5 ወር ያሳለፍኩትን እናንተም ማሳለፍ የለባችሁም ብዬ አስባለሁኝ። ስለዚህ ምንድነው የምናደርገው እኔ ስቴፕ ባይ ስቴፕ አሳያችኋለሁኝ እንዴት አድርጋችሁ ፍሪ ኤአይዎችን መጠቀም እንደምትችሉ። ፕሮምፕት አለ፣ ፕሮምፕትን ያሰጣችኋለሁኝ። እሱን ተጠቅማችሁ እንዴት አድርጋችሁ አዲስ ቻናልም ሊሆን ይችላል ካሁን በፊትም እየሰራችሁ ያላችሁ ልትኖሩ ትችላላችሁ። ፍሪ ኤአይዎችን ተጠቅማችሁ እንዴት አድርጋችሁ ነው መስራት የምንችለው የሚለው ስቴፕ ባይ ስቴፕ በእኔ ጀርኒ ያሳያችኋለሁ። ዘንድ እሱን ተጠቅመን እንዴት አድርገን ነው በዩቲዩብ ላይ ወይም በቲክቶክ ላይ ኤአይ ቪዲዮዎችን ብቻ ተጠቅመን ገንዘብ መስራት የምንችለው ወይንም ዶላር መስራት የምንችለው የሚለው ስቴፕ ባይ ስቴፕ እኔ በእኔ ጀርኒ ያሳያችኋለሁ ማለት ነው። እንዴት ነው የምናደርገው? እኔ ያሰብኩት በመጀመሪያ ቫይራል የሚወጡ ቪዲዮዎችን እንመርጣለን። በቪዲዮ አሳያችኋለሁኝ። ዘንድ እነሱን ከመረጥን በኋላ እነሱን እንሰራቸዋለን። እንዴት ነው የምንሰራቸው? እኔ ፕሮምፕት አለኝ፣ ፕሮምፕት አስቀምጥላችኋለሁ። ፕሮምፕት የት ነው የማስቀምጥላችሁ? ከኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ። ዲስክሪፕሽን ላይ የቴሌግራም ሊንክን ታገኙታላችሁ። ያንን ፕሮምፕት ኮፒ እያደረግን ፍሪ ኤአይዎችን ተጠቅመን እኔ ያገኟችሁ ኤአይዎች አሉ። እናንተ ሜክሹር ልታቋቸውም ትችላላችሁ፣ ግን አብዛኞቹን በእርግጠኝነት አታቋቸውም። እነሱን ኤአይዎችን ተጠቅመን እንዴት አድርገን ነው መስራት የምንችለው የሚለውን ዲቴል አሳያችኋለሁ። በዚህ እንደዚህ አድርገን ፕሮምፕት ተጠቅመን እንደዚህ አድርገን ጀነሬት እናደርጋለን የሚለውን ስቴፕ ባይ ስቴፕ በደንብ ግልጽ ባለ አማርኛና ቪዲዮ አሳያችኋለሁ ማለት ነው። እናንተ ምንድነው የሚጠበቅባችሁ? ይህን ቻናል ሰብስክራይብ አድርጉት። ሰብስክራይብ ያላደረጋችሁ ካላችሁ አሁኑ ቴሌግራሙን ደግሞ ሊንክ ዲስክሪፕሽን እንዳልኳችሁ አስቀምጬላችኋለሁ። ሂዳችሁ ቴሌግራሙን ጆይን አድርጉት። ለምን ፕሮምፕት እዚያ ላይ ነው የማስቀምጥላችሁ ማለት ነው። ካሁን በፊት እየሰራችሁ ያላችሁ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ ምን አይነት ቻሌንጅ እንዳደረጋችሁ እሱን አብረን ፈተዋለን። ያልጀመራችሁ ካላችሁ ደግሞ ይጀመር እያላችሁ ኮመንት ላይ አስቀምጡልኝ። ይህን ብዬ ልጀምር ብዬ ነው እንጂ በቀጥታ ወደ ቪዲዮ ልገባ ነበር። በቀጣይ አሪፍ ቪዲዮ ሰራላችኋለሁ። ሜክ ሹር ሰብስክራይብ አድርግና ቻናሉን ጆይን ማድረግ ሊንክ አስቀምጥላችኋለሁ። በቀጣይ በጣም አሪፍ ቪዲዮ ቫይራል የሚወጣ ቪዲዮ ይዤላችሁ እመጣለሁ። እንሰራዋለን። ዩቲዩብን አብረን እንሰራለን። በቀጣይ እስከምንገናኝ ሰላም ሁኑልኝ።